አፈርነህና ወደ አፈርም ትመለሳለህ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 19። የጥበብ ሰው አቶ ደመቀ አሳየኸኝ አጭር የህይወት ታሪክ በመለከት ዓለም አቀፍ የሥነ ጽሑፍ አገልግሎትና ኤሲኤች ስቱዲዮ የተዘጋጀ። አባታችን፣ ወንድማችን፣ አጎታችን፣ አያታችንና ቅድመ አያታችን አቶ ደመቀ አሳየኸኝ ከአባታቸው ከአቶ አሳየኸኝ ተካና ከእናታቸው ከማ አዘነጋሽ ደርሶ እንደ ኢትዮጵያ አቆጣጠር በ1922 ዓ.ም በጥንቱ በጌምድርና ሰሜን ጠቅላይ ግዛት በአሁኑ ማዕከላዊ ጎንደር ዞን ወገራ ወረዳ ለንቃሽ ቀበሌ ቅርበት ካላት ካቻኖራ በተባለች የቀደም ቤተ እስራኤላውያን መኖሪያ ጎጥ ለወላጆቻቸው ሶስተኛ ልጅ ሆነው እንደተወለዱ ግለ ታሪካቸው ይዘክራል። ያማረን ቆርሰውና ባርከው እያበሉ የወደድነውን ጥሩና ቀዝቃዛ ቀድተው እያጠጡ በደግነታቸውና በርህሩህነታቸው በብልህነታቸውና አርቆ አሳቢነታቸው የምንወዳቸውና የምናከብራቸው የማህበረሰብ አንቂ አደራጅ የተጣላን አስታራቂና የሰላም አባት አገርና ለወገን ብዙ የሰሩና የደከሙ የታላቁ ቤተ እስራኤል የቁርጥ ቀን ልጅ አቶ ደመቀ አሳየኸኝ በኦሪት ዘሌዋውያን ምዕራፍ 12 ቁጥር 2 እና 3 እግዚአብሔር ለሙሴ ሴት ብታረግዝ ወንድ ልጅም ብትወልድ 7 ቀን ያህል የረከሰች ናት፣ እንደ ሕመሟ መርገም ወራት ትረክሳለች፣ በ8ኛው ቀን ልጁ ከስጋው ሸለፈት ይገረዝ ሲል ባዘዘው መሰረት ከአባ አሳየኸኝ ተካና ከማ አዘነጋሽ ደርሶ የተወለደው የዚያ ዘመን ሕፃን በእስራኤል ዘንድ ወንድ ልጅ ሲወለድ የሚፈጸመው ሥርዓት ሁሉ ተፈጽሞላቸው በአካል እያደጉ በእጅና በእግሮቻቸው እየዳሁ የአባትና እናት ያጎትና አክስት ሙሉ እንክብካቤ ሳይለያቸው ከማደጋቸውም በላይ እንደ ማንኛውም የቤተ እስራኤል ታዳጊ ወንድ ልጅ ከእድሜ እኩዮቻቸው ጋር ከምንጭ ውሃ ጠጥተው ከወራጅ ወንዝ ዋኝተውና ተራጭተው ከለምለም መስክ ላይ ቦርቀው ከማደጋቸውም በተጨማሪ ለራሳቸውም ሆነ ለመላው ቤተሰቦቻቸው እልፍ ሲል ደግሞ ለማህበረሰባቸው የእውቀት ብርሃን እንዲፈነጥቅ በማሰብና በመገንዘብ በአባትና እናታቸው መልካም ፍቃድ ወደ ዳባት ተልከው የአማርኛ ፊደል ሰራዊትን ከመቁጠርና ከማወቅ ባለፈ ቁም ንባብ እንዲሁም የሂሳብ ስሌትን በሚገባ ተምረዋል። አቶ ደመቀ አሳየኸኝ በለጋነት እድሜያቸው የቀሰሙት የቀለም ጠብታ ባደረገላቸው ገዛ መሰረት 5ቱን ብሔረ ኦሪት ማለትም ከኦሪት ዘፍጥረት እስከ ኦሪት ዘዳግም 12ቱን የታሪክ መጽሐፍት ማለትም ከመጽሐፈ ኢያሱ እስከ አስቴር 5ቱን የግጥምና የቅኔ ወይም የጥበብ መጽሐፍት ማለትም ከኢዮብ እስከ መኃልየ ዘሰሎሞን 17ቱን የታላላቅና ደቂቀ ነቢያት መጽሐፍት ማለትም ከትንቢተ ኢሳይያስ እስከ ሚልክያስ ጠንቅቀው ከመማርና ከማወቅ ባለፈ ለዕለት ውሏቸው ለሌሊት አዳራቸው መዝሙረ ዳዊትን አዘውትረው ይደግሙ እንደነበር ግለ ታሪካቸው ይዘክራል። የልጅነት ምኞትና ፍላጎት የወደፊት ዘላቂ ሕይወትና እምነት ያመላክታልና ይህን በፊደል ሰራዊት ተጀምሮ ንባብ ቤት የደረሰ የቀለም ትምህርት ፍላጎታቸውን በራሳቸው ጊዜ በማዳበር የልጅነትና የአፍላ ጉርምስና እንዲሁም የትምህርትና ዕውቀት ጥበብ ጊዜያቸውን ሲመሩ እንደ ማንኛውም የቤተ እስራኤል ወንድ ልጅ ህልመ ሌሊት ማየት ጀምረሃል፣ ለአቅመ አዳም ደርሰሃል ተብለው በወላጆቻቸው የቅርብ ቤተ ዘመድ አማጭነት እንደ ሕገ ኦሪት ስርዓትና ደንብ በለምለም ዳስ የመጀመሪያውን ትዳር እንደመሰረቱና በሞቀና በደረጀ የትዳር ሕይወት ልጆች ተወልደውላቸው ለመሳምና ተንከባክሮ ለማሳደግ በቅተዋል። የዕለት ከዕለት ትኩረታቸው የልብ ጥማትና መሻታቸው የነፍስ ናፍቆታቸው ስለ ሰው ልጆች ሰላምና ፍቅር እንደነበር በብዙዎች ዘንድ የሚነገርላቸው አቶ ደመቀ አሳየኸኝ ሰዎች እርስ በርስ እንዲዋደዱ የራሳቸውን አጉድለው የሌላውን መሙላት እንዲለምዱ በማስተማር ብዙ የተጉ በፍጹም ቅንነትና በማይደበዝብ ማህበረሰባዊ አገልግሎት በሕይወት ዘመናቸው ሁሉ ብዙ ዋጋ የከፈሉ የባዘኑትንና የጠፉትን በመፈለግና በማጽናናት ረገድ በኖርበት አካባቢ ሁሉ የሰላም አባት የሚል ስም ተበርክቶላቸዋል። አባት ማለት
የወለደና በስርዓት ኮትኩቶ ያሳደገ ጠባቂና መሪ ነው የሚለውን ሐሳብ ማንኛችንም እንስማማበታለንና አቶ ደመቀ አሳየኸኝም ይህን ችሎታና ባህሪ የተካኑ ልዩ ጥበብና ማስተዋል የነበራቸው የፍቅር አባት ስለነበሩ ከአብራካቸው የተገኙት ልጆቻቸውን ብቻ ሳይሆን ኢትዮጵያ ከታህሳስ 12 ቀን 1967 ዓ.ም ጀምሮ በአገሪቱ ውስጥ መሐይምነትን ለማጥፋት እቅድና ፕሮግራም አውጥታ የተማረ ያስተምር ያልተማረም ይማር ስትል አቶ ደመቀ አሳየኸኝ የጥሪ ደወሉን አዳምጦ ወደ ተለያዩ ገጠሮች በመዝመት ጎልማሶችን ፊደል ሰራዊትን እያስተማሩ የመሐይምነትን ጥቁር መጋረጃ ከሰፊው ሕዝብ ላይ እንዲቀደድ ከፍተኛ አገራዊ አስተዋጽኦ አበርክተዋል። አቶ ደመቀ አሳየኸኝ ለዚህ ውጤት የበቁት ቀደም ሲል የተማሩት ትምህርት እገዛ ስላደረገላቸውና ይኖርበት የነበረው አካባቢ ማህበረሰብ አባላት ተምሮ የማስተማር ብቃት እንደነበራቸው አምኖ ስለተቀበላቸው ሲሆን እሳቸውም በህይወታቸው ጣልቃ ገብቶ መንገዳቸውን ላቀናላቸው ጉልበትና ኃይል ሰጥቶ ለመምህርነት ደረጃ ላበቃቸው ቀናቶችን አብዝቶና በእድሜያቸው ላይ እድሜን ጨምሮ ለጠበቃቸው የእስራኤል አምላክ በሰማይና በምድር ክብርና ምስጋና ይድረሰው እንዳሉ ይኖሩ ነበር። ብልህና ታታሪው አገር ወዳድ አቶ ደመቀ አሳየኸኝ ተወልደው ያደጉበትና ትምታቸው የተቀበረባትን አገራቸውን ማለትም ኢትዮጵያን በእድገት በበር ዘመቻ ብቻ ሳይሆን የውስጥ ቦርቧርና የውጭ ወራሪን ለመከላከል እንደ ኢትዮጵያ አቆጣጠር በ1969 ዓ.ም በራዛ ዘመቻ ጠበንጃ አንግበው ጥይት በላንቃ ቀርቅረው ዘምተዋል። ትናንት ያለፈው ለዛሬ አንድ መሰረት ጥሎ ነውና ዛሬን ለማክበር ወደ ኋላ ማየት ተገቢ ነው በሚል መሰረተ ዓላማ የወቅቱ መንግስት በመላው አገሪቱ ኢትዮጵያን እናልማ በሚል የአረንጓዴ አብዮት ሲያውጅ ጀግናው አቶ ደመቀ አሳየኸኝ ግንባር ቀደም ዘማች ነበሩ። ሰማዩ በደመና በሚሸፈንበት ለምድርም ዝናብ በሚዘጋጅበት ሳር በተራሮች ላይ በሚበቅልበት ለምለሙ ሁሉ ለሰው ልጆች ጥቅም በሚውልበት በኢትዮጵያ የክረምት ወራት ሰኔ ደግሞ መጣ ክረምት አስከትሎ ደመቀ ተነሳ ማረሻውን ስሎ እየተባለ የሚነገርላቸው አቶ ደመቀ አሳየኸኝ አራሽና አደፍራሽ ጠንካራ ገበሬ ነበሩ። ብረት አቀልጠው ቅርጽ አበጅተው ማረሻና ከርፈስ ማጭድ ካራ ወይም ቢላዋ ፋስ መጥረቢያና አንካሴ ጦር ወረንጦና ወስፌ ሰርተው ለተጠቃሚ ማህበረሰብ ያቀርቡ የነበሩ ታዋቂው የዕደ ጥበብ ሰው አቶ ደመቀ አሳየኸኝ የፈበረኩት ማረሻ እስከ 7 ዓመት ስለቱ እንደ አይበርድም ወይም አይደለድም እየተባለ ሙያዊ ዝናቸው በብዙዎች ዘንድ ይነገር ነበር። ስር ምሰው ቅጠል በጥሰው መድኃኒት ቀምመው ህመማን በመፈወስና በዕደ ጥበብ ሙያቸው ለኢትዮጵያ አርሶ አደር ጉልህ አስተዋጽኦ ሲያበረክቱ የኖሩት አቶ ደመቀ አሳየኸኝ በብረታ ብረት ቅጥቀጣ ብቻ ሳይሆን እንጨት ጠርበው ቅርጽና ምስል በመስራት ማለትም በአናጺነት ሙያቸው የተደነቁ ሰው ነበሩ። በኢትዮጵያ ውስጥ ከፍተኛ ቦታ ከሚሰጣቸው እሴቶች መካከል አንዱ ሽምግልና ሲሆን አቶ ደመቀ አሳየኸኝ ይኖርበት በነበረው አካባቢ በሰዎች መካከል የሚከሰቱ አለመግባባቶችን፣ ልዩነቶችን፣ ቅራኔዎችን በመፍታት ረገድ በተሸምጋዮች ዘንድ የታወቁ የተከበሩና የተደነቁ የሥርዓት ሰው እንደነበሩ ሲታወቅ እርሳቸውም በባህል እሴቶች በማህበረሰብ መቻቻልና አብሮነት በተለይም ህብረተሰባዊ አንድነትን በማጠንከር ባህላዊ ግጭት አፈታት የእርቅ ስርዓትና ባህላዊ ሽምግልና ውበታችን ከመሆን ባለፈ በሰው ልጆች መካከል የአንድነት ምልክት ጠንካራ የባህል ትስስርና ግንኙነት እንደሚፈጥር ብዙ አስተምረዋል። በምድረ ኢትዮጵያ ከልጅነት እስከ ወቅትና ጉልምስና ዘመናቸው ይህን ሁሉ መልካም አገራዊና ማህበረሰባዊ አገልግሎት ሲያበረክቱ ኖረው የእናትና አባቶቻቸው ከነሱም በፊት የአያት ቅድመ አያቶቻቸው ራዕይና ህልም እውን ይሆን ዘንድ ወደ ቅድስት ኢየሩሳሌም ለመግባት ለብዙ ዓመታት የኖሩበትን የገጠር መንደር ለቀው መላ ቤተሰቦቻቸውን ይዘው በአዲስ አበባ በኩል እንደ አውሮፓ አቆጣጠር በ1991 ዓ.ም በዘመቻ ሰለሞን እስራኤል ሀገር ገብተው አሽቀሎን ከተማ በሚገኘው ማርጓ የአዲስ ገብ ይሁዳውያን መስተናገጃ አርፈው ከአንድ ዓመት ቆይታ በኋላ ወደ አጾር ከራባኒም ተዛውረው ለተከታታይ 4 ዓመታት ቆይተው ሆዳ ሻሮን ከተማ ከልጃቸው ጋር ቋሚ ቤት ገዝተው ሲኖሩ እንደገና ቦታ ቀይረው ወደ ኢየሩሳሌም ተዛወሩ።
አቶ ደመቀ አሳየኝ አጾር ከራባኒ መንደር በኖርባቸው ዓመታት የቤተ እስራኤልን የዕደ ጥበብ ባህልና ቅርስ ለአዲስ ትውልድና ለነባሩ የእስራኤል ሕዝብ በማስተዋወቅ ረገድ ያበረከቱት አስተዋጽኦ ከፍተኛ እንደነበር ሲታወቅ በተለይም በጨርቅ ላይ የተለያዩ ምስሎችን በክር በመጥለፍና የግድግዳ ጌጣጌጦችን ሰርቶ በማሳየት የሸክላና የእንጨት ቅርጻቅርጾችን በመስራትና የፈጠራ ስራን በማዳበር ተወልደው ያደጉበትን ማህበረሰብ በከፍተኛ ደረጃ አስተዋውቀዋል። ከውልደት እስከ እድገት ከወጣትነት እስከ ማህበረሰባዊ አገልግሎት በኢትዮጵያና በቅድስት ሀገራቸው ለሰፊ ወገናቸው ሰላምና ደህንነት በንጹህ ልቦና በወገናዊ ፍቅርና ብሩህ አእምሮ ብዙ ያገለገሉት አቶ ደመቀ አሳየኝ የሁለት ሴትና ሁለት ወንዶች ማለትም የአራት ልጆች አባት ሲሆኑ በርካታ የልጅ ልጆች ተወልደውላቸው አያት ለመሆን እና የበርካታ ህፃናትም ቅድመ አያት እንደሆኑ ይታወቃል። አቶ ደመቀ አሳየኝ ከቅርብ ጊዜ ወዲህ ባደረባቸው ህመም ምክንያት በጤና ማጣትም በእድሜ መግፋትም በተለያዩ ጤና ጣቢያዎችና ሆስፒታሎች በሕክምና ሲረዱ ቆይተው ነሐሴ 6 ቀን 2024 ዓ.ም በተወለዱ በ95 ዓመታቸው ከዚህ ዓለም በሞት ተለይተው ነሐሴ 7 ቀን 2024 ዓ.ም በመላው ቤተሰብና ዘመድ አዝማድ በተገኘበት ሉድ ከተማ በሚገኘው የይሁዳውያን መካነ መቃብር ሥርዓተ ቀብራቸው ተፈጸመ። ነፍስ ይሄር አባቴ ናፈቀኝ በሕፃንነቴ አቅፈ ያሳደግከኝ ሳለቅስ ደረት ላይ ስምህ ያታለልከኝ እንቅልፍ እስኪይዘኝ በሚያባብል ድምፅህ እሽሩሩ እያልከኝ ያልዘንን ወተት ገና ከነግሬራው አጥተህ ያጠገብከኝ ያልማውን ወተት ከናረፋቱ አጥተህ በጣም ያጠገብከኝ ጠፍቼ እያለሁ ፈልገህ አግኝተህ አተኩረህ አይተህ በርቀት ተመልክተህ መቼም አይረሳኝ ብለህ የጠየከኝ አንተ ውድ ዓለም ነህ። እኔም ቁሜ ተመልክቼህ ውድ ዓለም ነኝ ብዬ ስመልስልህ ውይ ውድ ዓለም ብለህ በረህ ተጠምጥመህ ስትይዘኝ በህልሜ ነው እንጂ እውነትም አልመሰለኝ። በዚያ ጊዜ ሁለተኛው አባቴ በአውቶቡሱ መጥቶ ሳሚ ብሎ በአውቶቡሱን አስቁሞ ምን ብለህ ጠራኸኝ? ለምን ይሆን ከቶ? ዳሩ ግን ሌላ ነው። ጥያቄው እሱ ነው። ሰው ምን ብሎ ነው? ትልቁ ቁም ነገር አብሮኝ ያለውን ሰው ለይቶ ማወቅ ነው። አባቴ የቤታችን ንጉሥ፣ የቤቱ ምሰሶና ሞገስ ቁጭ ብለህ ስናይህ አቤት ያለህ ደስደስ ወዬ ስገባ ከቤት ሰላም ብዬ ማነህ ብለህ ስጠይቀኝ ስመልስልህ ውድዬ ነኝ ብዬ ዛሬ የት ላግኝህ ከየት ወዴት ብዬ አባቴ የእውቀት መሰረቴ ምንጭ መነሻዬ አባቴ የእውቀት ገበታዬ አባቴ መምህሬ ብዙ አስተማሪ አባቴ መስታወቴ ማንነቴ መታያዬ አባቴ ሀብቴ ልዩ በረከቴ አባቴ ኩራቴ አባቴ ንብረቴ የማንነት መለያ ልዩ አድራሻዬ በስምህ ጠርቼ በመልካም ታውሼ ማንነቴ ታውቆ በደመቀ መልኬ ስምህ ይታወሳል በሰጠህ መልኬ የሕይወቴ ድምቀት ደስታዬ መኖሬ ሁሌ መካብህ መከታና ክብሬ ፍቅር ሳይጎድልብኝ ያልኩት እንዲቃና የኔ አባት ባንተ እንጂ ሌላ ማን አለና አባቴ ፍቅርህ ነበር ሕይወቴ ያስጌጠ ከጽጌረዳ አበባ እጅግ በበለጠ ፍቅርን አስተማርከኝ በረቀቀ እውነት ከልብ በሚገባ በጣፋጭ አንደበት ጥሩ አባቴ ነበርክ መከታ አለኝታዬ በሄድክበት ሁሉ ስምህ መጠሪያዬ አቅፍህ የሚናፍቀኝ ፍቅርህ የዛፍ ጥላ እቅፍህ የሚናፍቀኝ ፍቅርህ የዛፍ ጥላ ስንቱም ባንተ አለፍኩኝ ሆነኸኝ ከለላ ሁሉን ያስተማርከኝ የሕይወት መምሬ ውለታ ስንቄ ነው ምክንያት ነኝ ለመኖሬ ቃልህ የሚያበረታ ቅን ልብህ የሚራራ መሸሸጊያ ነበርክ ከጭንቅ ከመከራ ያ የመውደድ ልብህ ከሁሉም ይልቃል የአባትነት ምክርህ ጥበብህ ይደንቃል ምን ውስጥ ቢታመን ምንም ሳትናገር ፈገግ ይል ነበር ጥርስህ እኔ እንዳልሸበር እጅግ የምወድህ ጥበበኛ አባቴ ፍቅርህ ልቤ ውስጥ ነው እስከ ለተሞቴ